በቃ እንግዲህ አንድ እንዲህ ያለ ፎቅ አይቻላል ቆንጆ ነው አዲስ አበባ አብይ እኮ ጫሊ መጥቶ ዘይሯል ጫሊ መጥቶ ነበር አባት የሱ አይነት አምሳያ ሊመጣ አይችልም እሱ የሄደ እንደሆነም የሱን ቦታ ሊተካ የሚችልም አንድም ሰው የለም ይላሉ ዑለማዎች ሲናገሩ የሱ አላህ ማንም ሰው የለም እንደነሱ አላህ Subhanahu አባት ሲባል ሰምታችሁ ታውቃላችሁ ተነግሮና ተዘምሮለት ሲሆን ያህመሙን ደባቂ ሰላም አለይኩም ወራህመቱላሂ ወበረካቱ ውድ ፋሚሊዎች እንደምን አላችሁ እንደምን ከረማችሁ ሁሉ ሰላም ሁሉ መልካም ነው አላችሁ ወይ ዛሬ እንግዲህ አንድ ትልቅ እንግዳ ላስተዋውቃችሁ ነው ከዚህ በፊት ያው እናቴን አስተዋውቂያችኋለሁ ዛሬ ደግሞ አባቴን አዲስ አበባ መጥቷል እኔ ጋር እንግዲህ እሱን ማስተዋውቃችሁ ነው የሚሆነው የታላ አባት ምናምን እያላችሁ ነበር ትንሽ እንደሚያመው ነገራችኋለሁኝ ያው ማክሰኞ አካባቢ ነው እዚህ የመጣው ዛሬ ግን የማስተዋውቃችሁ የት ቦታው ስጀ መሰላችሁ 4 ኪሎ ነው ያለ ነው 4 ኪሎ በላይ በኩል አለ እኛ ደግሞ ወዳጅነት ፓርክ ነው ያለውት ዛሬ እዚህ አምጥቼው ትንሽ ዘና ይበል ብዬ ነው አባቴ እንግዲህ ብዙ መንግስቶችን አሳልፏል ያው እነማንን አሳለፈ የሚለውን እዛው ቪዲዮ ላይ አስገባላችኋለሁ ጠይቀዋለሁኝ ከቻለ ካረሳ ያው ትላልቅ ሰዎች በነገራችን ላይ ትንሽ የመርሳት እንትን ስለሚስተዋልባቸው ካረሳ ከየት ጀምሮ እንዳለ አዲስ አበባን ያቃታል አያቃትም የሚለውን እናንተም እንድታቁት ጭምር ነው ዛሬ እንግዲህ ወዳጅነት ፓርክ አምጥቼ ይሄን የምታዩትን አካባቢ ትንሽ ሱንም ዞር እያረኩ ነው ቻይናዎችንም ላሳየው እችላለሁ በነገራችን ላይ በታች በኩል እንደምትመል ቻይናዎች የመጡ ነው እነሱንም ማሳይቼ ምን ፍጥረት ናቸው ጎበዝ ሊለኝ ይችላል ምንድናችሁ ደግሞ ነጫጫ አንተ ያለኝ እንደሆነ እነሱንም ማሳየው ይሆናል ማለት ነው ቹንቺም ብዬ እነሱንም አስተዋውቀዋለሁ እንዴት አለ ህልቅ ጋር ነው ያሳየኝ ምናምን ጋርም ያው እንደዛ እናረጋለን ማለት ነው በወዳጅነት ፓርክ እንግዲህ ዛሬ አብረን የምንውል የማስተዋውቃችሁ ይሆናል ላይክ ሼር ሰብስክራይብ አድርጉ 10 ሺህ አስገባላችሁም በቃ ችግር የለውም ደስ እንዳላችሁ ላይክ ሰብስክራይብ አድርጉ ይመቻችሁ አብራችሁኑ አባቴን አብረን ተዋውቃለን ባይ ባይ ውድ ፋሚሊዎቻችን ያው እንደምታዩት እንግዲህ ዛሬ አባቴ ጋር ነኝ እስኪ ያመጣሁት ወዳጅነት ነው 4 ኪሎ በዚህ ጀርባ ነው ያው 4 ኪሎ ነው ያለ ነው አዲስ አበባ ለመጀመሪያ ጊዜ ያየው እንደመሆኑ መጣን ትንሽ እናንቀሳቀሰዋለን ዘናፈታ እናደርገዋለን እሺ አባ ሰላም አለይኩም ብላችሁ እስኪ ነማን ዛሰዋል ሰላም አለይኩም ዲያናችሁ ደግናችሁ ብላችሁ ደግናችሁ ያው እንግዲህ ዛሬ አዲስ አበባ መጣል ትንሽ ሰንበት ብላል እንዴት አየው ቦታውን ሁናቁም ቦታ ሁናቁም አሪፍ ነው ቻላቁም ደሃል አድሜ ትንሽ መታጣቀም እንደዚህ ማይታጣቀም አሁን ላይ ያየው አሪፍ ነው ቦታው ያዝናናል ወደዋል በጣም አሁን እዛ 4 ኪሎ አለ ቤተ መንግስት የሚሰጠኝ ባገኘው እንግዲህ እዚህ ጋር የመንግስት አመራሮች አንድ ክፍል ቤት ይፈልጋል አባቴ አብይም ካየው ስጠው አንድ ክፍል ለሱ ንገር ለሌላ ለአብይ ንገር ነው እንግዲህ መንገር በቃ እንግዲህ አንድ ክፍል ቤት ከዚህ አካባቢ ካላችሁ አስረክቡት ማለት ነው ተጫሊ ድረስ መጥቼ ቤት እንዲያላጣ ከወረባቡ ጫሊ ድረስ ነው የመጣው እንግዲህ አቆራርጡ ማለት ነው ስለዚህ አሁን እዚሁ ቢሰጠው እዚሁ ታርፋለህ ማለት ነው ኢንሻአላህ ለማንኛውም እንግዲህ ትንሽ ፋዘር ደከም ስላለው አሁን ዞር እያል እና ያለና አብረን ከኋላችን ተከታተሉት ዞር እያል ነው እያወራን እንሄዳለን እና ወድ ቤተሰቦቼ በቀደም እንግዲህ ማዘርጋ ነበር ረመዳን ዘና ስለ ነበረው ዛሬ ደግሞ በአዲስ አበባ አባቴ ጋር ነው እንግዲህ ማስተዋወቂያ አሰራው እንዴ አየሽ ችግር የለም ይሄር ነው ምን ጎበኛው አንጠራዝዴ ችግር የለውም እና እንግዲህ እንደምታዩ አዲስ አበባ ፎቁ ይሄን ያካክላል ያ ንግድ ባንክ ነው እዛ ጋር ቅድም ያሳየው ረጅሙ ማለት ነው እሱ ንግድ ባንክ ነው በዚህ ደግሞ የምታየው ይሄ ጫካው ምናምን 4 ኪሎ ይባላል ቤተ መንግስት ነው 4 ኪሎ ይሄ እንግዲህ ያው ሰው እንዲዝናና እንዲያየው ያው አሞራ ለዛ ጋር እንግዲህ ተመልከት ጉቺ አሪፍ እዚሁ ነው የሚራቡት ያው ሰው ያየ እነሱ እንዲዝናና ይሄን ይመስላል ፎቁ እንዴት አየው አሁን ያ ፎቅ ኢትዮጵያ ላይ ትንሽ ረጅም የሚባለው ፎቅ ነው እንዴ ያለ ፎቅ አይቻላል እንጂ የለም እንግዲህ ያው ስንት መንግስት አሳልፈያል ቢያንስ አንተ
ያው እንግዲህ ቢያንስ 4 5 ከኃይለ ሥላሴ ጀምሮ እንግዲህ ይሻላል ኃይለ ሥላሴ ደርግ አለ አብይ አይደለም እንትን የኢህአዴግ ከዛ አሁን እዚህ ድረስ ማለት ነው ዞሮ ከኃይለ ሥላሴ ጀምሮ አይታል ያው ሀገሩን አታቆም ችግሩ ከዛ ጀምሮ እስከዛ አታቆም ወዲያና ለማኛ ገጠር ሰው ገጠር መገንጠር ነው ፎቁ ምናምን በደንብ አይተዋል ከዚህ አሁን ደግሞ ወደ ላይ አበባውን ነው የምናየው አይደለም አዲስ የተሰራ አይደለም አበባ ነው አያኑ ጣይን ቀስያል በጃይና አይቆረጥም ብዬ አይዞ ለገድፍ እንደነው ትችላል አየ እንግዲያስ ላይ ድረስ እንውጣና ዝናብ ሳይመጣ አይታርገ ነው ና አላ ያለ ገና የሚታይ ብርዱንም እንጃ ደህና ነበርኩ እስከዛሬ እንግዲህ ያው የተለያየ ይመጣል ባልና ሚስት ይመጣል ሁሉም አለ ያው እንደምታያቸው ሰዎች ናቸው ከላይ በኩልም 4 ኪሎ ስላለ ይሄሳ እንግዲህ ይሄ ደስ አይልም ይሄ ያው በዚህ ጫካ ነው ያለው አሪፍ ነው ናይዙ አይዞን ምን አረፍ እንበል ደክምኩ መቀመጥ ይቻላል እዚህ እንግዲህ አሁን ቤት እንዳይሰጡ በዚህ በኩል ነው ቤት ያለው እዚህ ብንገዛ አሪፍ ነበር ትንሽ ብሩ ኃይለኛ ነው እንጂ ብሩ ኃይለኛ ነው ችግሩ በስንት ብሩ በሚሊዮን ነው ትንሽ ቢሆንም አሪፍ ነበር አንድ ቤት 20 ሚሊዮን በላይ ነው 10 ሚሊዮን ትንሽ ቤት ነው የሚገዛው እዚህ ገጠር ቢያንስ እኮ በ500 ሺህ ትገዛለህ በቀላሉ ብሩ ይትገኛል እንትንም የሚባል ነገር አለ እሱን ከሰራ ታገኝ ነበር ግን ያው ትችላለህ ማስተዋቂያ መስራት ማስተዋቂያ ታውቅም እሺ አይዞ አዎ ያው ብቻ እንደዛ ከሰራ ያው እዚህ ይገዛል ቤት ምንም አይደለም ችግር የለውም አሁን 4 ኪሎ ስላለ አብይ ጋር ማመልከቻ እናስገባለን ያለው አማራጭ እሱ እንደዚህ አይነት ቦታ ማምጣት ጥሩ ነው በነገራችን አእምሮ እንትን ይላል አይዞ ወጣ ይያል ነው ወደዛ እንውጣ ወደ የቱን ምኑን ነው ተጠግተም ሳሩን ይሄ እኮ ግንብ እኮ ነው ግንብ ነው በዛ ወጥተን መቀመጥ እንችላለን ከፈለገ ሰው መሰቀል እንችላለን አዎ ላይ መውጣት እንችላለን እንደዛ ነው ችግር የለው እዚህ ጋር ደግሞ አስፋልት አለ አሁን ደርሰን ና እና ወደ ፋሚሊዎቻችን ዞር ይያል ነው እንግዲህ ብዙ ቦታ አይቶትም ወዶታል ያው ቤት ይሰጠኝ ያለ ነው እዚህ ቤት ይሰጠኝ ያለ አዲስ አበባ ላይ ስለዚህ ቤት ሰጡት ማለት ነው ቤት ያላችሁ ሰዎች ሪል ስቴቶች ላንታ እንዲጀቡ እየነገርኳቸው እኮ እዚህ ሪል ስቴት ታውቃለህ አሁን ምን መሰለህ ሪል ስቴት ማስተዋቂያ ሰርተህ ከሰራ ድንገት አይታወቅም ድገዛት ይችላል አዲስ አበባ ላይ ከመጣ እንግዲህ ቢያንስ 5 ቀን 6 ቀን ሆነህ ያኔ ተመችቷል ስለዚህ አሁን የቀረው ቤት ነው እኔ ደግሞ ተከራይችናለሁ ትከራይ ቤት ያስገባው ስለዚህ የራሲ ቤት ደግሞ እንዲኖር ሪል ስቴቶች አሉ ፕሮፖርት የሚሰሩ ማስተዋቂያ የሚያሰሩም አሉ ሊጀቡም ይችላል አንተ ምን አሻግ ምን ይታወቃል ስለዚህ ዱዓ ታረግላችኋለህ እንግዲህ ወሎ በዱዓ ነው ዱዓ ያረግላችኋል እና እንደዛ ነው እስኪ እንዴት አየው አዲስ አበባ
አዲስ አበባ በጣም ደስ የሚል ነው። ቆንጆ ነው። ቆንጆ ነው። አዲስ አበባ አዲስ አበባ ምንድነው አሁን እዚህ ማለቴ አዲስ ወይ ብትኖር እዚህ ምን ያስደስታል? አዲስ አበባ እንደው ቀርሞ ይኸው ማያቱ ብቻ ያስደስታል። ያስደስታል። ያው ዱንያው ሙሉ አሪፍ ነው። ሌላ ስለዚህ ኢንሻአላህ እንግዲህ ወደፊት ያው እየመጣ ተዝናናለህ አለፍ አለፍ ብሎ እዚህ ካለን እንግዲህ ሁላችንም እድሜ ይስጠን አንተንም እኛንም ሁላችንም ጤና ያርግና እድሜ አንተንም አላህ ያሽርህ ያው ጤና ካለ ትመላለስበታለህ እና ወደ ፋሚሊዎቻችን እስካሁን የነበረን ቆይታ ይሄን ይመስል ነበረ። ይሄ የሚቀርጸው ዩቲዩብ ይባላል ታውቃለህ? ያው እንደዚህ እንደምሰራ ነግሬያለሁ አንዴ ነግሬያለሁ ታውቃለህ? ምን መስራት ዩቲዩብ አታውቅም? ቲክቶክ አታውቅም? ያለ ገጠር ሰው ታውቃለህ? እሺ ይሄ ዩቲዩብ ይባላል የምሰራበት ማለት ነው። በዚህ ነው የምንለቀው። ስለዚህ አሁን ያንተን አይተው አይ ድንገት ይሄን ነገርማ መሸለም ፈልጋለን ብሎ የሚመጡ ሰዎች ካሉ ያው ፍላጎት እዚህ ቤት ስለሆነ አብይ የማይቱት አረ ቤትማ ለሸሰይዳ ዝን ይሰጣሉ ካለም ይደውላል ማለት ነው። እና እንደዛ ነው። ይሄን ይመስላል። ያው የምታስተላልፈው የምትለው ካለ እዛ ጀማ አለ ማስተላለፍ ይችላል። አብይ እኮ ጫሊ መጥቶ ዘይሯል። ጫሊ መጥቶ ነበር። አዎ አቃል ጫሊ እኮ ታውቀውና በጣም እና በነገራችን ላይ አብይ አህመድ ጫሊ መጥቶ ነበር። አባቴም ያው ከጫሊ ከወረባቦ ነው የመጣው። ጫሊ ምድር ረግጧል። ስለዚህ ዛሬ ደግሞ አባቴ ከዛ ከጫሊ ተነስቶ የአዲስ አበባን 4 ኪሎ እዚህ ጋር ነው እንደምትመለከቱ ካሜራ ዘውረግላቸው። እኛ ደግሞ የምንቀርጸው እዚህ ጋር ነው። ስለዚህ እዛው ጫሊ መስጊድ ሾቹ ጋር መጥቶ ነበር። እዛው ላይ ሄሊኮፕተር ነው አሳርፎ እዛ መጥቶ መሬቱን ረግጦ ቁጭ ብሏል። አባቴ ደግሞ እሱ ጀርባ ላይ መጥቶ 4 ኪሎ ቁጭ ብሏል ማለት ነው። ስለዚህ አብይ አህመድ ቀብድ በልታል። አይ ስለዚህ ዘመራችሁ ማለት ነው። እና ይሄን ይመስላል ውድ ፋሚሊዎች። ለማንኛውም ፈለማድረግ ያክል ነው። ያላችሁበት ይመቻችሁ። ሰላም አለይኩም።